ሰላም ጤና ይስጥልኝ ውድ የራዊ ሚዲያ ቤተሰቦች ቻናላችንን ሰብስክራይብ ላይክ እና ኮሜንት በማድረግ ይወዳጁን። መብረቅ አንድ ጊዜ ቢመታ ምን ታደርጋለህ? አሁን ደግሞ 7 ጊዜ ተመተህ በህይወት መትረፍህን አስብ። 7 ጊዜ መብረቅ መጥቶት የተረፈው ሰው በኃይለኛ ማዕበል መሃል ብቻህን ቆመሃል ብለህ አስብ። ሰማዩ ጨልሟል። ነጎድጓዱ ከእግር በታች ያለውን መሬት ያናውጠዋል። በድንገት የብርሃን ብልጭታ ደመናውን ሰንጥቆ ወረደ። ከዚያማ ሁሉ ነገር ጨለመ። ለአብዛኛው ሰው አንድ ጊዜ በመብረቅ መመታት በህይወት ዘመን አንዴ የሚከሰት ትልቅ አደጋ ነው። ይህ ሰው ግን 7 ጊዜ ተመቷል። በተአምር ግን ከሁሉም ጥቃት በህይወት ተርፏል። ስሙ ሮይ ሰሊቫን ይባላል። ይህ የሱ የማይታመን እውነተኛ ታሪክ ነው። ሮይ ሰሊቫን በዩናይትድ ስቴትስ በሚገኘው የሽናንዶ ብሔራዊ ፓርክ ውስጥ የዱር እንስሳት ጠባቂ ፓርክ ሬንጀር ሆኖ ይሰራ ነበር። ስራው በጣም ሰላማዊ ይመስላል። ቀናቱን የሚያሳልፈው በደኖች፣ በተራሮች፣ በወንዞችና በዱር እንስሳት ተከቦ ነበር። ነገር ግን ተፈጥሮ ውብ በሆነችበት ልክ አደገኛ መሆን ትችላለች። በ1942 በአንድ ወቅት ሮይ የእሳት አደጋ መቆጣጠሪያ ግንብ ውስጥ እየሰራ ነበር። ከበላዩ ጥቁር ደመናዎች መሰብሰብ ጀመሩ። ብዙም ሳይቆይ ኃይለኛ ነጎድጓዳማ ማዕበል ተራሮችን አወካቸው። መብረቁ ግንቡን መታው። ህንፃው ምንም አይነት የመብረቅ መከላከያ አልነበረውም። ኃይለኛ የኤሌክትሪክ ሞገድ በህንፃው ውስጥ ፈነዳ። ሮይ ነፍሱን ለማዳን ሮጠ፣ ግን በቂ ፍጥነት አልነበረውም። መብረቁ እግሩን አቃጥሎት ከፍተኛ ጉዳት አደረሰበት። አብዛኛው ሰው ይህም በህይወታቸው ውስጥ ከተከሰቱ ነገሮች ሁሉ እጅግ አስደንጋጭ ክስተት አድርገው ይመለከቱታል። ለሮይ ግን ይህ ገና የመጀመሪያው ነበር። ከዛ ዓመታቶች አለፉ። ህይወት ወደ ቀድሞ ሁኔታዋ ተመለሰች። ከዚያም በ1969 ተራሮች ላይ መኪና እየነዳ ሳለ ሌላ ማዕበል መጣ። ሮይ በመኪና ውስጥ ደህንነቱ የተጠበቀ መስሎት ነበር። በድንገት ግን መብረቁ መታው። ኃይለኛ ብልጭታ ወደ መኪና ውስጥ ዘልቆ በመግባት ራሱን እንዲስት አደረገው። ራሱን ሲያውቅ ቅንድቦቹ ተቃጥለው አልቀው ነበር። 2 የመብረቅ ጥቃቶች፣ 2 መትረፎች። ብዙ ሰዎች ይህ ሊሆን የማይችል ነገር ነው ይላሉ። ነገር ግን ተፈጥሮ ገና ከሮይ ጋር አልጨረሰችም ነበር። ከ1 ዓመት በኋላ ብቻ መብረቅ እንደገና አገኘው። ከዚያም ደገመው፣ እንደገና መታው። እያንዳንዱ ጥቃት ከፍተኛ ጉዳት ጥሎበት ያልፋል። የተቃጠለ ፀጉር፣ የቆሰለ ቆዳ፣ የሚያሳምም ጠባሳዎች። ሁሉም ሮይ ከቤት ውጭ መስራቱን ቀጠለ። ጓደኞቹ ማዕበሉ እየተከተለ ነው እያሉ ይቀልዱበት ጀመር። አንዳንዶቹ መጥፎ ዕድል ይዞ ይዞራል ብለው አመኑ። ሌሎቹ ደግሞ በሆነ ምክንያት መብረቅን የመሳብ ኃይል አለው ብለው አሰቡ። ሮይ የራሱ ጥቁር ደመና ባየ ቁጥር ይጨነቅ ነበር። ታዲያ ልታምኑ ትችላላችሁ? ማዕበል ሲቃረብ እያዩ ዛሬስ ደግሞ መታ ይሆን ብሎ መጨነቁን አስቡት። አብዛኞቻችን መብረቅ እንፈራለን። ሮይ ግን ለመፍራት በቂ ምክንያት ነበረው። በ1970ዎቹ አጋማሽ ላይ የታሪኩ ዝናናኝ ጋዜጦቹ ስለሱ መጻፍ ጀመሩ። በዓለም ዙሪያ ያሉ ሰዎች ደጋግመው መብረቅ መጥቶት ስለተረፈው የፓርክ ጠባቂ ሰሙ። ከዚያም 5ኛው መብረቅ መጣ። በመቀጠልም 6ኛው። አንደኛው አደጋ የተከሰተው አሳ በማጥመር ላይ ሳለ እንደነበር ይነገራል። በውሃ አጠገብ እንኳ ሳይቀር መብረቁ በሆነ መንገድ አገኘው። በመጨረሻም 7ኛው መብረቅ መጣ። ሌላው ኃይለኛ መብረቅ ሮይን መጥቶ መላ አካሉን አቆሰለው። 7 የመብረቅ ጥቃቶች፣ 7 መትረፎች። ይህ የመሆን ዕድሉ እጅግ ጠባብ በመሆኑ የጊነስ ወርልድ ሪከርድ ሮይ ሰሊቫንን በታሪክ ውስጥ ብዙ የመብረቅ ጥቃቶችን ተቋቁሞ በህይወት የተረፈ ብቸኛ ሰው አድርጎ መዝግቦታል። ሳይንቲስቶች በኋላ ላይ ሲያስረዱ ሮይ አብዛኛውን ህይወቱን ያሳለፈው
ነጎድጓዳማ ማዕበል በሚበዛባቸው አካባቢዎች ከቤት ውጭ በመስራቱ እንደሆነ ገልጸዋል። አንድ ሰው በማዕበል ውስጥ ብዙ ጊዜ በቆየ ቁጥር በመብረቅ የመመታቱ እድሉ ከፍተኛ ይሆናል። ነገር ግን በዚያ ማብራሪያም ቢሆን የእሱ መትረፍ አሁንም አስገራሚ ነው። ዛሬ ቢሆን የሮይ ስሊቫንን ታሪክ በዓለም ዙሪያ ያሉ ሰዎችን ማስደመሙን ቀጥሏል። ተፈጥሮ እኛ ከምናስበው በላይ እጅግ ኃይለኛ መሆኑን ያስታውሰናል። እናም አንዳንድ ጊዜ እውነታው ከፈጠራ ታሪክ በላይ ይገርማል። በሚቀጥለው ጊዜ ከሩቅ የነጎድጓድ ድምፅ ሲሰሙ ሮይ ስሊቫንን ያስታውሱታል። ብዙዎች እንዲህ ብለው የሚጠሩትን ሰው የሰው መብረቅ ማስተላለፊያ the human lightning rod። ፕሮግራማችን ስለተከታተላችሁ ከልብ አመሰግናለሁ።